ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች እንደምን ሰነበታችሁ? በእያለንበት የእግዚአብሔር ሰላም ከሁላችን ጋር ይሁን። አሁን የምገኘው የእረኞች መንደር ቤት ሰዋር ይባላልና ቤተልሔም ላይ እንገኛለንና እዚህ ቦታ ላይ ታላቅ ታሪክ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ምሽት የእግዚአብሔር መልአክ ለእረኞች በሌሊት መንጋቸውን ሲጠብቁ ለነበሩ ለእረኞች የጌታን መወለድ ያበሰረበት ቦታ ይህ ቤት ሰዋር ይባላልና ወደ 2 ኪሎ ሜትር አካባቢ ከቤተልሔም ከልደቱ ቤተክርስቲያን እርቃ የምትገኝ መንደር ናትና እዚህ ቦታ ላይ የእረኞቹ መንደር ላይ ደግሞ የተሰራ የካቶሊክ ቤተክርስቲያን አለ። እንደምታዩት የመላእክት ስዕል ከፊት ለፊቱ የመላእክ ስዕል አለበትና ይሄም ያው የእግዚአብሔር መልአክ ለእረኞች የጌታን መወለድ ያበሰሩበት እንሆ አትፍሩ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ የሆነ ተወልዶላችኋል ብሎ ለእረኞች ያበሰሩበት ቦታ ነውና ይህ የሚገርም ታላቅ የምስራች የተሰማበት ስፍራ ነው። እረኞችም ከዚህ ቦታ ላይ ተነስቶ ኑ እስከ ቤተልሔም ድረስ እንሂድ ብሎ የጌታን መወለድ ለማየት እዛ ግርግም ድረስ ደርሶ ለጌታ ምስጋና ያቀረቡበት የተደረገውን ድንቅ ቸርነት ያዩበት ለማየት የተነሱበት የሄዱበት ስፍራ ነው። ቤት ሰዋር ይባላል። የእረኞቹ መንደር ነውና እዚህ ቦታ ላይ እንደምታዩት በመልአክ ቅርጽ ያለ ወይም በክንፍ ቅርጽ ያለ ቤተክርስቲያን ተሰርቶበታል። አንደኛው ይሄ ቦታ የካቶሊክ ቤተክርስቲያን ተሰርቶበታል። እዚህ ቦታ ላይ ከጀርባው ዋሻ አለ እረኞቹ የነበሩበት ወይም መልአኩ የተገለጠበት ቦታ አለና አንደኛው ይሄ ቦታ ነው። ሁለተኛው ደግሞ በዚህ በቤተልሔም አቅራቢያ ሁለተኛው ቦታ በዛ ነው ተብሎ ይታመናል ማለት ነው። ይህ የምታዩት የእረኞቹ ቤተክርስቲያን ተብሎ መታሰቢያ ተደርጎ የተሰራ ነው። ከጀርባ ደግሞ ዋሻው አለ። እሱን አብረን እናያለን። ሰላም ጤና ይስጥልኝ የዩቲዩብ ቻናል ቤተሰቦች እንደምን ሰነበታችሁ? በእያለንበት የእግዚአብሔር ሰላም ከሁላችን ጋር ይሁን። አሁንም የምንገኘው ቤተልሔም ኤፍራታ የዳዊት ከተማ ላይ እንገኛለንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለድኅነተ ዓለም የተወለደባትን ታላቂቷን ቤተልሔም ላይ እንገኛለን። አሁን ደግሞ ከቤተልሔም ከተወለደበት ስፍራ ተነስተን 2 ኪሎ ሜትር ያክል ተጉዘን መጥተን ቤት ሰዋር ይላታልና በአረብኛው የእረኞች መንደር ተብላ የምትጠራው እዛ ስፍራ ላይ እንገኛለንና በዚህ ቦታ ላይም ደግሞ ትልቅ ታሪክ ተፈጽሞበታልና የጌታን መወለድ ለመጀመሪያ ጊዜ መልአክ ለእረኞች በሌሊት መንጋቸውን ሲጠብቁ ለነበሩ ለእረኞች የእግዚአብሔር መልአክ ያበሰረበት ቦታ ላይ እረኞችም ይህንን ታላቅ የምስራች ሰምቶ ከዚህ ቦታ ላይ ተነስቶ ወደ ቤተልሔም ሄደዋል ማለት ነው። ስለዚህ በዚህ ቦታ ላይ የእግዚአብሔር መልአክ ለእረኞች የጌታን መወለድ ያበሰረበት ቅዱስ ሉቃስም ይህንን ታሪክ እንሆ ታላቅ የምስራች ነግራችኋልና ዛሬ በዳዊት ከተማ ንጉስ ክርስቶስ ሆነ ተወልዶላችኋል፣ መድኃኒት ሆነ ተወልዶላችኋል ብሎ ለእረኞች ይህንን ታላቅ የምስራች ነግሯቸዋል፣ አብስሯቸዋል ማለት ነው። በሌሊት መንጋቸውን ሲጠብቁ የነበሩ እረኞችም ይህንን ከመልአክ የሰሙትንም ዜና ወይም የምስራች ለማረጋገጥ እነሆ የሆነውን እስከ ቤተልሔም ድረስ እንሂድ ብለው ከዚህ ተነስተው እስከ ቤተልሔም ግርግም ድረስ ሄደው ጌታ የተወለደውን የአይሁድ ንጉስ ሕፃኑ ክርስቶስን ከእናቱ ከድንግል ማርያም ጋር አግኝቶ በዛ ምስጋና አቅርበዋል ማለት ነው። የተደረገውን ድንቅ የእግዚአብሔር ቸርነትን ያዩበትን ቦታ ነው። ስለዚህ ከዚህ ቦታ ላይ ተነስቶ ወደ ግርግም ወይም ወደ ቤተልሔም እስከ ቤተልሔም ድረስ እንሂድ ብሎ ያሉት እዚህ ቦታ ላይ እረኞቹ በሌሊት መንጋቸው ይጠብቁበት የነበረ መንደር ነው። ቤት ሰዋር ይባላል። እንደምታዩት እዚህ ላይ መልአክ
የመልአክ ምስል ወይም ስዕል አለበትና ያንን መልአክ ለእረኞች የጌታን መወለድ የአምላክን መወለድ ያበሰረበት ቦታ ስለሆነ ነውና እዚህ ቦታ ላይ የፍራንሲስካን ካቶሊክ ቤተክርስቲያን ተሰርቶበታልና አንደኛው ይሄ ቦታ ነው ተብሎ ይታመናል። ሌላኛው ደግሞ በዚህ በቤተልሔም በምዕራቡ በኩል ደግሞ ሌላም እዚህ ይሄንን ታሪክ ተመሳሳይ ታሪክ የተፈጸመበት ቦታ እዛ ቦታ ላይ ነው ብሎ ያስባሉ ይነገራል ማለት ነው። ስለዚህ እዚህ ቦታ ላይ የፍራንሲስካን ካቶሊክ ቤተክርስቲያን ተሰርቶበት መታሰቢያ ተደርጓል ማለት ነውና ውስጡ ገብተን ደግሞ የተለያዩ ይህንን ድርጊት ይህንን ክስተት የሚገልጹ ታሪካዊ ስዕሎች በዛ ቦታ ላይ አሉ ማለት ነው። ከጀርባ ደግሞ ሄደን ደግሞ እረኞቹ የነበሩበት ቦታ ላይ የእግዚአብሔር መልአክ የተገለጠበት ቦታ ላይ እረኞቹ ያድሩበት መንጋቸው ይጠብቁበት የነበረ ዋሻም የእረኞቹ ዋሻ ደግሞ በዛ አለ። ስለዚህ እስከ መጨረሻው አብራችሁን ሁኑ። የዩቲዩብ ቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ቅድስት ሀገር ኢየሩሳሌምን አብረን እንሳለም እላለሁኝ። መልካም ቆይታ፣ አብረን እንጓዝ።